ዛሬ ድረስ የጸሎትን ኃይል በጸሎት ምን ማግኘት እንደምትችል ነው የነገርኳችሁ። ዛሬ ግን የመጣሁበት ቪዲዮ ጊዜ ካላችሁ ይጠቅማችኋል፣ አዳምጡት። ጸሎት የማይመልሰው ነገር፣ በጸሎት የማይመለሰው፣ በሱባኤ የማይመለሰው፣ በእንባ የማይመለሰው፣ የትኛውም ነገር ቢደረግ የማይመለሰው፣ በጸሎት የማይመለሰውን ነገር ነው ይዤላችሁ የመጣሁት። አብዛኞቻችን ጸሎታችን ብዙ ነገር የሚመልስ ነው የሚመስለን፣ አንዳንድ ነገሮቻችን ግን አይመልሰው። እግዚአብሔር እኔ የገለጠልኝና ሰዓቱና ጊዜው ስለሆነ ያስረዳኝ ብዙ ነገር ያየሁበትን ነገር ነው ማካፈላችሁ። በጣም ስለሚጠቅማችሁ ጊዜ ያላችሁ ታዳምጡት፣ ይጠቅማችኋል፣ ራሳችሁን ታገኙበታላችሁ። የሰላም ማስብ ነው። እኔ ለብዙ አመት የጠበቅኩት ነገር ነበር። እግዚአብሔርን በጣም የጨቀጨኩት ነበር። እውነት ለመናገር ሱባኤ ያልቀረኝ፣ ያልሄድኩበት ገዳም የለኝ፣ ያልተናገርኩት አባት የለኝ። ከኔ አልፎ ሙስሊም እህቶቼ፣ ፕሮቴስታንት፣ ካቶሊኮች፣ ኦርቶዶክሶች በጣም በቃ በዚህ ነገር እግዚአብሔርን የጠየቁልኝ አዝነው ሁሉ ጌታ ሆይ እባክህ አሳካላት፣ እባክህ ወይ ፍቃድህ ሁንላት፣ አንተ ፍቀድላት፣ ሰይጣን የዘጋባትን ነገር አንተ ክፈትላት ብለው ብዙ አልቅሰው በሱባኤ የያዙልኝ አሉ በጣም እህቶቼና እግዚአብሔር ግን የእነሱንም ጸሎት አልሰማም፣ የአባቶችንም ጸሎት አልሰማም፣ የኔን እንባም አልሰማም። የኔን ሱባኤ መያዝ የኔን ጊዜ መጠበቅ በፍጹም ለአመታት አልሰማም፣ ከለከለኝ። እና እኔ ምንድነው የመሰለኝ ሰይጣን የዘጋው ነው ሰይጣን ዘግቶት እግዚአብሔር ያሰቡት ሁሉ ሰው ያሰቡት ሰይጣን ዘግቶብኝ እግዚአብሔር እስከሚከፍተው ጊዜ እየጠበቅን ነበር። በመሀል ግን ምን አይነት ስሜት ሰማኝ? ይሄ ነገር ሰይጣን አይደለም የዘጋው። ከሆነ ጊዜ በኋላ ግን እየገባኝ መጣ። የዘጋብኝ ፈጣሪ ነው። ለምን እንደዘጋብኝ አላውቅም። ይሄ እኮ መልካም ነገር ነው፣ ጥሩ ነገር ነው፣ መጥፎ ነገር አይደለም። ያ ሁሉ ሰው የሚጸልይበት ምክንያቱም በጣም መልካም ነገር ስለነበር ነው። እኛ የምናየው በመልካሙ ነገር ስለሆነ ያ መልካም ፍጹም መልካም የሆነ ነገር ስለሆነ አባቶችም ጸሎት ጀመሩበት። ሰዎችም እውነት በቃ ያልተጸለየበትን ቤተክርስቲያን ሃይማኖት ጠይቁኝ። እንግዲህ ይሄን ያህል ማለት ነው እንግዲህ የተጸለየበት። ለምን መልካም ነገር ስለሆነ ሁሉም በመልካም ነገር ይጸልይልኛል። እኔ የሚታየኝ መልካሙ ነገር ነው። እግዚአብሔር ግን ዝም አለ። መጨረሻ ላይ በጣም ልቤ የተሰበረና ይሄን አመት ሙሉ ጠብቂያለሁ፣ ከዚህ በላይ ግን አልችልም፣ በቃ እንደ ፍቃድ አድርግ፣ አንተ ያልፈቀድከው ነገር ላይ እኔ ምንም ማድረግ አልችልም። አሁን የዘጋብኝ ሰይጣን ሳይሆን አንተ ነህ። በቃ የምር እግዚአብሔርን ነው ነግራችሁ። ይሄው እኔ ፊት ለፊቱ ነው የምናገረው፣ እያየኝ ነው መድኃኔዓለም። አንተ አባቴ አትወደኝም ነው ያልኩት። ጌታ ምስክሬ ነው። አንተ አትወደኝም፣ በቃ አባቴ አይደለም አትወደኝም አልኩት። እንዲህ ነው ያልኩት፣ በጣም ሲብስብኝ ማለት ነው። ብትወደኝ እንደዚህ እያለቀስኩ እንደዚህ ይሄ ሁሉ ሰው እየለመነ ትሰጠኝ ነበር። አንተ ግን አባቴ አይደለም። ክጆ ግን ተመልሶ ተቀበለኝ፣ ግን እሱ ማለት ነው። ግን እግዚአብሔር ምን ያደረገ መሰላችሁ? ተስፋ ቆርጬ የታውቁት ነገሩን ረሳሁ ስላችሁ መርሳት ሳይሆን በቃ ግብ ከእግዚአብሔር ጋር መግጠም አልችልማ። ከሰይጣን ጋር እሺ እግዚአብሔር ያሸንፋል፣ ከእግዚአብሔር ጋር ግን ማን ያሸንፋል? ማንም አያሸንፍም። በቃ ተውኩትና ቁጭ አልኩ። በጣም አዝኜ አኩርፌያለሁ። እግዚአብሔር ያውቃል ኩርፌዬን፣ እግዚአብሔር ያውቃል ስብራቴን። መጨረሻ ላይ ግን ድምጽ መጣ፣ የእግዚአብሔር ድምጽ መጣ። ልጅ ያለኝ የምር እንደዚህ ይኸው ለቤቱ ነግራችሁ እውነት ስለማወራ ነው። ቁጭ ብዬ እየጸለይኩኝ ጸሎት ላይ ድምጽ መጣ። ምን አይነት ድምጽ መጣ? ልጅ ሆይ ለምን እንደከለከልኩሽ ታውቂያለሽ? ለምን የዛን ሁሉ ጸሎት እንዳልሰማው ታውቂያለሽ? ይሄው አንቺ ያየሽው መንገድና እኔ ያየሁት መንገድ ይሄ ነው ብሎ በገሃድ ስመኘው የነበረውን ሲጸለይበት የነበረውን ስወደው የነበረውን በቃ እኔ ለዛ ነገር ራሱ በሞት ዋጋ የከፈልኩት ዋጋ ከሞትም በላይ ይሁን ብዬ የተቀበልኩት ነገር ምን አይነት አደጋ እንደሆነ፣ ምን አይነት የገሃነም ህይወት እንደሆነ፣ ምን አይነት መጥፎ እንደሆነ እግዚአብሔር አሳየኝ። እግዚአብሔር እኔ ባየሁበት መንገድ አላየም። እግዚአብሔር የሚያይበት ከልባችን ጀርባ ያለውን ያያል። ከልባችን ውስጥ ብቻ አለ፣ ወደ ኋላ ጥልቅ ያለውን ጉድጓድ የማየት አቅም አለው። እኛ የምናየው ፊት ለፊቱን ብቻ ነው። እኛ የምናየው ቅርብ ያለውን ነገር ብቻ ነው። ሰዎች በሚነግሩን፣ ሰዎች በምናየው ነገር ብቻ ነው የምንመለከተው ወይም ደግሞ የምናምነው። እግዚአብሔር ግን 30 ዓመት ከ40 ዓመት ከ50 ዓመት በኋላ የሚመጣብን ነገር እንኳን ስለሚያውቅ ያ ነገር እኔ ብገባበት ያ ነገር ቢፈቅድልኝ ህይወቴ ምን እንደሚሆን ያውቃል። ለዚህ ከለከለኝ። እንደውም የሆነ ጊዜ ምን አልኩት እኔ መጥፎ እንኳን ቢሆን አንተ ለምን ጥሩ አድርጋት አትሰጠኝም አልኩት። አንድ አቅም አለ የዚህን ያህል ከእግዚአብሔር ጋር ግብ የፈጠርኩት በጣም ብሶች ያውቃሉ፣ ስለምወደው ብቻ ያን ነገር ማለት ነው። እና እግዚአብሔር ግን አሳየኝ ገልጦ። በጣም አፈርኩ፣ በጣም ተሰማኝ። እግዚአብሔር ወይ አልኩት እንግዲህ ወደኝ እንዲህ ካረረክ ሳትወደኝ እንዴት ሊሆን ነው አልኩ። በቃ ለኔ የተሰማኝ ስሜት ያ ነው። አንተ ፍቅርህን፣ የአባትነት ፍቅርህን፣ አደራህን ነው ለኔ ያደረገው። በቃ እግዚአብሔር ከአባቴ የወሰደውን የራሱ አደራ አለበት። ሙ ከአባቴ ብቻ የራሱ አደራ አለበት። ልጁ ነኝ፣ ዋጋ ከፍሎብኛል። እኔ ለመፍጠር እኔ ለመስራት ብዙ ነገር ዋጋ ከፍሎብኛል። ገና ከስሬቱ እንኳን ዋጋ የተከፈለብኝ ልጅ ነኝ እና እንዴት አይነት አባት እንደሆነ
የከለከለኝ ለካ ከአደጋ እየጠበቀኝ ነው። አንተ አትወደኝም ያልኩት አንደበት የፍቅሩን ጥልቅነት አሳየኝ በገሃድ። እኔ እውነቴን ነው የምነግራችሁ። ብዙ ነገር ስትከለከሉ፣ ብዙ ነገር እግዚአብሔር ሳይፈቅድላችሁ ሲቀር እግዚአብሔር ያልፈቀደላችሁ ነገር እናንተ የመረጣችሁት የወደዳችሁት ከገሃነም የበለጠ ህይወት ስለሆነ ነው። ከገሃነም የበለጠ ህይወት ስለሆነ ነው። ለጊዜው ለእናንተ ገነት መስሎ ሊታያችሁ ይችላል። ከገነቱ ጀርባ ግን ገሃነም እንዳለ ያውቃል ፈጣሪ። ለዛ ነው እሳቱ ስላለመጣለው እና እግዚአብሔርን ጠብቁት። ዝም ባለ ሰዓት መልስ አለው። ኢቭን የከለከላችሁት እንኳን መልሱን በሆነ ቀን ጠብቆ እንደኔ ህይወት ያመጣላችኋል። ከልክሏችሁ እንኳን ዝም አይልም። የከለከለባችሁን ምክንያት እንኳን ይናገራል። እና እውነቴን ነው አበዛውባችሁ ወይስ ግን የእግዚአብሔር ነገር እውነት ስለሆነ ነው። እና ጠብቁት እግዚአብሔርን። ለምን 100 ዓመትም ቢሆን ጠብቁት፣ መልሱን ይዞ ይመጣል። 100 ዓመትም ቢሆን ጠብቁት፣ መልሱን ይዞ ይመጣል። በጣም አመሰግናችሁ።